الرحيم الحمد لله والصلاة والسلام على رسول الله ودي تكبراتي تجيب تمر تكتاتيج إن شاء الله بزارو 17 درساتين سلا مد العوض እና مد العارض للسكون እናያለን ማለት ነው إن شاء الله ከአሁን በፊት ስለ መድ ያየናቸውን ለማስተዋወስ ያክል መድ ለሁለት እንደሚከፈል አይተናል መድ الطبيعي እና መድ الفرعي የሚባል ክፍሎች ወይም አይነቶች እንዳሉት ተነጋግረናል مد الطبيعي ሌላ ስያሜ እንዳለው አይተናል مد الاصلي ይባላል መሰረታዊ ማለት ነው مد الطبيعي ደግሞ ተፈጥሯዊ የሆነ መድ ማለት ነው ምንድነው የመሳቢያ ሐርፎች አሊፍ ያ ዋው ሶስቶች ብቻ ናቸው ካሊፍ እስኩን በፊት ፈትሃ ሆኖ ሲመጣ ከያ እስኩን በፊት ከስራ ሆኖ ሲመጣ ከዋው እስኩን በፊት ዶማ ሆኖ ሲመጣ ይሄንን ህግ ጠብቆ ሲመጣ ያው መድ ይሆናል ማለት ነው እነዚህ መዶች አንድ ቃል በሚፈጠርበት ጊዜ ከዛ ቃል ጋር እነዛ መዶች ማለት ነው በተፈጥሮ ያሉ ከሆነና ቃሉ ያለ እነዛ መዶች የማይቆም ከሆነ ያ መድ الطبيعي ነው ማለት ነው የሚሳበው ሁለት ሐረካ ነው ማለት ነው ነገር ግን ከሱ ላይ ከመድ الطبيعي ላይ በሁለት ምክንያቶች እነሱም በሐምዝና በስኩን ምክንያት ማለት ነው በመፈጠሩ ምክንያት ማለት ነው ከመድ الطبيعي ላይ መድ الفرعيነት ያው ይወለዳል ማለት ነው መድ الطبيعي አለ በሁለት ምክንያቶች ወደ መድ الفرعيነት ይቀየራል እነሱም እነማን ናቸው ሐምዝ መከሰቱና ከመድ በኋላ እስኩን መከሰቱ ማለት ነው ምን ማለት ነው በሌላ አባባል ከመሳቢያ ሐርፎች በኋላ ሐምዝ ወይም እስኩን ካልመጣ መድ الطبيعي ነው ማለት ነው ነገር ግን ከመሳቢያ ሐርፍ በኋላ ሐምዝ ወይም እስኩን ከመጣ ደግሞ መድ الفرعي ይሆናሉ እንግዲህ ከዛ በኋላ ያው የተለያዩ የመድ አይነቶች አሉ ከነዛ ውስጥ አንዱን ይሆናሉ ማለት ነው እና በባለፈው ደርሳችን ከሐምዝ ጋር በተያያዘ የሚመጡ የመድ አይነቶችን አይተናል ከመድ الفرعي ውስጥ ከሐምዝ ጋር የተያያዙ መዶችን አይተናል መድ المتصل አይተናል ሌላኛው ደግሞ መድ المنفصل አይተናል ሌላኛው ደግሞ መድ البدل አይተናል ማለት ነው እነዚህ ሶስት መዶች መድ المتصل ማለት የተያያዘ ማለት ነው የተያያዘው ማንና ማን ነው የመሳቢያ ሐርፏ ይች አሊፏ ማለት ነው እና ሐምዙ ማ በሚለው አንድ ቃል ላይ ማለት ነው ማ ማለት ያው ውሃ ማለት ነው ትርጉሙ ያው ተረጉመው እንዲገባችሁ በሚል ነው ማ ውሃ በሚለው አንድ ቃል ውስጥ የመሳቢያ ሐርፉና ከመሳቢያ ሐርፍ ቀጥሎ ያ የመሳቢያ ሐርፍ አሊፍ ያ ዋው ሊሆን ይችላል ከዛ በኋላ ሐምዝ ከመጣ ምን ይሆናል ማለት ነው መድ المتصل ይባላል የተያያዘ ነው ማንና ማን ይሄ አሊፍና ሐምዙ በአንድ ቃል የተያያዘ ነው ማለት ነው በዚህ ጊዜ ከአራት ወይም አምስት ይሳባል ማለት ነው መዱ ማለት ነው አራት ወይም አምስት ይሳባል ማለት ነው መድ المنفصل ግን የተለያየ ማለት ነው የተለያየው ማንና ማን ነው የመሳቢያ ሐርፉና ሐምዙ ማለት ነው ለምሳሌ ኢና አንዘልናሁ ሚለውን አይተናል በባለፈው ኢና አንዘልናሁ ሚለው ከሁለት ቃል የተመሰረተ ነው ኢና ማለት እኛ ማለት ነው አንዘልናሁ አወረድነው ማለት ነው መተረጉመው በአማርኛ ግልጽ እንዲሆንላችሁ ብዬ ነው ኢና ሚለው አንድ ራሱን የቻለ ቃል ነው አንዘልናሁ ሚለው ደግሞ ሌላ ሁለተኛ ቃል ነው አሁን ምንድነው የተከሰተው በመጀመሪያው ቃል ኢና በሚለው መጨረሻ ላይ የመሳቢያ ሐርፉ በሁለተኛው ቃል አንዘልናሁ በሚለው በመጀመሪያው ፊደል የመጀመሪያ ፊደል ደግሞ ሐምዝ መጥቷል ማለት ነው ስለዚህ በእንደዚህ በሁለቶች መካከል የሚመጣ ከሆነ ያው እቺ መድ ምልክት አለች መድ المنفصل ይባላል የተለያየ ማለት የመሳቢያ ሐርፉና ሐምዙ በተለያየ ቃሎች ከመጡ ማለት ነው ምን ይሆናል መድ المنفصل ይባላል ማለት ነው መድ البدل ደግሞ ከነዚህ የሚለየው ነገር አለ መድ المتصلና መድ المنفصل የመሳቢያ ሐርፉ የመጣው ከሐምዝ ከመሳቢያ ሐርፎች በኋላ ነው ሐምዝ የመጣው ነገር ግን በመድ البدل ጊዜ ግን ሐምዝ የሚመጣው ከመሳቢያ ሐርፎች በፊት ነው የመሳቢያ ሐርፎች አሊፍ ያ ዋው ሊሆን ይችላል ለምሳሌ አመኑ የሚለውን ብናይ ከአሊፍ በፊት ማን መጥቷል ማለት ነው ሐምዝ መጥቷል ሐምዝ የመጣው ከመሳቢያው በኋላ አይደለም ልክ እንደ መድ المتصلና منفصل ጊዜ ማለት ነው
ነገር ግን በዚህ ጊዜ ከሐምዝ የመጣው ከመሳቢያ ሐርፉ በኋላ ሳይሆን በፊት ነው ማለት ነው። በዚህ ጊዜ መደል በደል ይባላል ማለት ነው። ልክ እንደ መደል ጦብዒ ሁለት ሐረካ እንደሚሳብ ተነጋግረናል። በዛሬው ዕለት ኢንሻአላህ ስለ መደል ዒወድ እናያለን። መደል ዒወድ ምንድነው የሚለውን እናያለን ማለት ነው። መደል ዒወድ هو التعويض عن تنوين النصب حالة الوقف بألف تمد بمقدار حركتين ይላልና በምናቆምበት ጊዜ ያው ተንዊኖች ኖረው ማለት ነው። ተንዊኖች ደግሞ ከስረተይንና ዶመተይንን አይመለከትም። ፈትሐተይን ብቻ ይፈትሐውን ማለት ነው። عن التنوين النصب ነው። عن تنوين النصب ነው። ስለ ነስባ ነው፣ ስለ ፈትሐ ነው ያወራ ያለው። حالة الوقف በምናቆምበት ጊዜ ማለት ነው። በምናቆምበት ሁኔታ ላይ የሚከሰት ነው። በአሊፍ በምናቆምበት ጊዜ ማለት ነው የሚሳበው ሁለት ሐረካ ነው። ለምሳሌ ወካነ አላሁ ዓሊመን ሐኪማ የሚለውን ብናይ ወካነ አላሁ ዓሊመን ሐኪማ እዚህ ጋር እንደምታዩት ማለት ነው። ወካነ አላሁ ዓሊመን ሐኪማ ተንዊኖች ይታያሉ ማለት ነው። ሐኪማ እዚህም ጋር ሁለት ቦታ ላይ ተንዊኖች አሉ። ዓሊመን የሚለውም ላይ ተንዊን አለ፣ ሐኪመን የሚለውም ጋር ተንዊን አለ ማለት ነው። በምንቀራበት ጊዜ ምን እንላለን? ወካነ አላሁ ዓሊመን ሐኪማ። ይኸው ሐለተል ወቅፍ ያለው እዚህ ጋር ነው። እዚህ ጋር አሁን ስላቆምነ ዓሊመን ሐኪመን የነበረውን ማለት ነው ምን እንዲሆን አድርጎታል? ሐኪመን ጽሁፉ የሚለው ሐኪመን ነው እንጂ ሐኪማ መባል የነበረበት ለምሳሌ ይሄ እንደዚህ ቢሆን ነበር አይደል? ሐኪማ የሚሆነው ማለት ነው። እንደዚህ ቢሆን ነበር ሐኪማ የሚሆነው ማለት ነው። ነገር ግን ተንዊን ነው የሆነው። ተንዊን ደግሞ የሚነበብ ነገር ነው። ፈትሐተይን ወካነ አላሁ ዓሊመን ሐኪመን ነው። ግን እዚህ ጋር ምንድነው ዳብል ፈትሐተይን ዳብል ፈትሐ በሚመጣበት ጊዜ ማለት ነው ይቀራል ማለት ነው። ምን ይሆናል? መሳቢያ ይሆናል ማለት ነው። خلاص ስለዚህ ምን ተብሎ ይነበባል? ይሄ እነዚህ ተንዊኖች ይሄ መዱ ምን ይሆናል ማለት ነው? በተንዊኑ ምትክ ማለት ነው ይመጣና ያው መሳቢያ ይሆናል ማለት ነው። ስለዚህ ምን ይሆናል? ወካነ አላሁ ዓሊመን ሐኪማ መሳቢያ ይሆናል ማለት ነው። ሁለት ሐረካ ይሳባል ማለት ነው። በትንፋሽ ጥረትም እዚህ ጋር ብናቆም ለምሳሌ ምን አድርገን እናቆማለን ማለት ነው? ስንቀራ ወካነ አላሁ ዓሊመን ብለን አናቆምም። እንግዲያ ምንድነው የምንለው? ወካነ አላሁ ዓሊማ ትንፋሻችንን ከወሰድን በኋላ እንደገና ወደ ኋላ ተመልሰን ወካነ አላሁ ዓሊመን ሐኪማ ብለን እናቆማለን ማለት ነው። እዚህ ጋር ራሱ ከማቆሚው በኋላ ካለው ሌላ ቀጣይ አያት ጋር ለመቀጠል ብንፈልግ እንዴት ብለን እናነባለን? ወካነ አላሁ ዓሊመን ሐኪመን ብለን በዛው እንቀጥላለን ማለት ነው። ቀጥሎ ያለው የኢድጋም ፊደል ከሆነ ኢድጋም አድርገን፣ የኢዝሃር ፊደል ከሆነ የሚጀምረው ኢዝሃር አድርገን ተንዊኑን እንቀጥላለን ማለት ነው። ኦኬ። ስለዚህ እነዚህ ፈትሐተይኖች በሚመጡበት ጊዜ እነሱ ላይ ደግሞ ሐለተል ወቅፍ ነው ካቆምነ ነው። ካላቆምነ ተንዊኑን ማለት ተንዊኑን ኢድጋም ከሆነ ኢድጋም አድርገን ግልጽ ከሆነ አሁን እዚህ ጋር ዓሊመን ያልነው ከተንዊን በኋላ ሐ ስለመጣ ነው። ሐ የኢዝሃር ፊደል ስለሆነ ነው። ያ ቢመጣ ኢድጋም ነበር የምናደርገው። የኢኽፋ ፊደል ቢመጣ ኢኽፋን ነው የምናደርገው። የኢቅላብ ፊደል ቢመጣ ኢቅላብ እናደርገዋለን ማለት ነው። ግን ምንድነው እነዚህ በእንደዚህ ፈትሐተይን ሆኖ በሚመጣበት ጊዜና ወይ ቁርአኑ ማቆሚያ ላይ ከተከሰተ ወይም ደግሞ ከማቆሚያው በፊት እኛ ትንፋሽ አጥሮን ልናቆም ብንፈልግ እዛ ቦታ ላይ መዱን ስበን ነው የምናቆመው ማለት ነው። ወካነ አላሁ ዓሊማ ብለን ሁለት ሐረካ፣ ዓሊመን ሐኪማ ብለን ሁለት ሐረካ ስበን ነው የምናቆመው ማለት ነው። ይሄ እንግዲህ ዒወድ ያለው እንትን ነው ማለት ነው።
ልክ እንደ መደ ጦብዒ ነው የሚሳበው ሁለት ሐረካ ነው የሚሳበው ማለት ነው እዚህ ጋር ግን ስለ መደል ዒወድ በመናወራበት ሰዓት ስለ ሃኡ ተእኒት የሚባል አለ ሃኡ ተእኒት ማለት ለምሳሌ ወሸጀረተን የሚለውን በመናይበት ጊዜ ወሸጀረተን ተንቡቱ የሚል አለ ማለት ነው ወሸጀረተን ወይ ጀነተን የሚልም ሌላ አለ እነዚህ ታዎች ማለት ነው ምን ይባላሉ ሃኡ ተእኒት ናቸው እነዚህ ማለት ነው ሃኡ ተእኒት ናቸውና በእነዚህ ጊዜ ማለት ነው ሶሪ ስለ ፈትሐተይን ነው ያወራን ያለ ነው በእነዚህ ጊዜ ጀነተን የሚለውን ወይም ወሸጀረተን የሚለውን ማለት ነው ወሸጀ ማለት ቅድም የተነጋገርነውን ህግ እነዚህ ጋር ሃኡ ተእኒት ላይ ተግባራዊ አይሆንም ማለት ነው በእነዚህ ጊዜ እኛ በመናቆምበት ጊዜ ምንድነው የምንለው ወሸጀረህ ሃ ነው በሃ ነው የምንጨርሰው ማለት ነው ወሸጀራ ልክ እንደዚህ ማለት ነው ወሸጀራ ኦኬ በሃ እስኩን ነው የምናቆመው እዚህ ጋር ሁለት ነጥቦች ነበሩ ብንቀጥል ኖሮ ወሸጀረተን ልንል የነበረው ማለት ነው በማቆማችን ግን ይሄንን ወደ ሃ እስኩን ነው የምንቀይረው ወሸጀራ እዚህ ጋር ደግሞ ጀነተን ወሐሪራ የሚለውን እዚህ ጋር እናቆም ብንል ማለት ነው የምናቆመው ጀነህ ብለን ነው የምናቆመው ማለት ነው ጀነህ እንጂ ልክ እንደ ቅድሙ ጀነታ ወሸጀረታ እያልን አናቆምም ማለት ነው ይሄ በስፔሻል ኬዝ የሚታይ ነገር ነው ማለት ነው ሃኡ ተእኒት ላይ ይሄ ነገር በሚከሰትበት ጊዜ ሃኡ ተእኒትን በስኩን ነው የምናቆመው እንጂ ልክ እንደ ሌሎች ማለት ነው ልክ እንደና ዓሊመን ሐኪመን እንደሚለው ማለት ነው እየሳብነ አናቆመው ማለት ነው ኢንሻአላህ እንግዲህ ዛሬ ከመደል ዒወድ ማለፍ አልቻልንም መደል ዓሪድ ለስኩን የሚለውን በሌላ ጊዜ የምናየው ይሆናል ለዛሬው እዚህ ጋር እንጨርሳለን እስቲ ለአድሚኖቻችሁ ኢንሻአላህ መደል ዒወድ ሁለት ምሳሌዎችን እንድታሳዩ የቤት ስራ ተሰጥቷቸዋል ማለት ነው እኔ ለምሳሌ እዚህ ጋር ሁለት አሳይቻቸዋለሁ እናንተም ደግሞ ሌላ ሁለት ለአድሚኖቻችሁ ታሳያላችሁ ማለት ነው የዛሬውን ትምህርት እዚህ ጋር ጨርሰናል ሰለላሁ ዐለይሂ ወሰለም ወዐላ አሊሂ ወሰህቢሂ ወሰለም